የሎጂስቲክስ አቅምን በማሳደግ የወጪ ንግድ መጠንን ለመጨመር የተለያዩ ማሻሻያዎች እየተደረጉ ሲሆን በጅቡቲ ባቡር አክሲዮን ማህበር የተደረገው ማሻሻያም ተጠቃሽ ነው። የሎጂስቲክስ ዋጋውን ለመቀነስና የዓለም አቀፍ ገበያ ላይ ተወዳዳሪነታቸውን ለመጨመር በሴክተሩ በርካታ ሪፎርሞች ተካሂደዋል። ከነዚህ መሃል አንዱ የባቡር ትራንስፖርትን በብዛትም በጥራትም ማቅረብ ነው። በርካታ እርምጃዎች ተወስደዋል። አቅርቦቱም ተሻሽሏል፣ አገልግሎቱም ተሻሽሏል። የኢትዮ ጅቡቲ ባቡር አክሲዮን ማህበር በተለይ የውጭ ንግዱን ለማሳደግ የተለያዩ ማሻሻያዎችን ያደረገ ሲሆን በትላንትናው ዕለት የተቀበለው የመልቲ ሞዳል ትራንስፖርት አገልግሎት ፈቃድ ደግሞ በዘርፉ የተቀላጠፈ አገልግሎት እንዲሰጥ የሚያስችለው እንደሆነ ተገልጿል። ኢትዮ ጅቡቲ ከኢትዮጵያ አንስቶ ጅቡቲ ድረስ ማድረስ የሚለውን ትራንስፖርት ብቻ ሳይሆን ከኤክስፖርተሩ ዌራውስ ጀምሮ የጅቡቲ ባቡር ጣቢያ ወይም ደግሞ ደረቅ ወደቦች ጋር ማድረስን ከዛም በኋላም ደግሞ ጅቡቲ ካደረሰ በኋላ ቬዝሎች ላይ ያለውን ትራንስፖርት ወይም ደግሞ በመርከቦች የሚደረገውን ትራንስፖርት እስከ ኤክስፖርት ፖርት ድረስ ያለውን ስራ እንድንሰራ የሚያግዘን ነው። አክሲዮን ማህበሩ አሁን ላይ የቁም እንስሳትን፣ የተለያዩ ቀላልና ከባድ ተሽከርካሪዎችን፣ ጥራጥሬና የቅባት እህሎች፣ አትክልትና ፍራፍሬዎችን እንዲሁም የተለያዩ ሸቀጦችን ማጓጓዝ የጀመረ ሲሆን የቡና ምርትንም 100% በባቡር ለማጓጓዝ እየሰራ ይገኛል። የመጀመሪያውን ኤክስፖርት ኢትዮ ጅቡቲ ሲጀምር በ4 ኮንቲነር ቡና ነበር የነበረው። አሁን ኦሬዲ በ2024 98% የሚሆነውን የቡና ኤክስፖርት በኢትዮ ጅቡቲ ሬልዌይ የተደረገው። አሁን ደግሞ እንደ እቅድ የያዝነው 100% የቡና ኤክስፖርት በኢትዮ ጅቡቲ ለማድረግ ነው። ሆኖም ግን በአክሲዮን ማህበሩ አሰራር ላይ እንደ ችግር የሚነሱ ቅሬታዎችም አሉ። የኮንቴነሮች እጥረት፣ የባለሙያዎች ብቃት ማነስ በኤክስፖርት ዘርፉ ከተሰማሩ ባለድርሻ አካላት የቀረቡ መፍትሄ የሚሹ ጉዳዮች ናቸው። አንድ ሳምንት ድረስ ፎርክሊፍት የለም ተብሎ የቆመበት ቡና እናንተው ጋር የቆየበት ሁኔታዎች አሉ። እንደዚህ አይነት ነገሮችን በደንብ ብታዩት፣ ሰራተኞቻችሁንም ለዚህ ደግሞ ዝግጁ ብታደርጉ። ምን ያህል የሰለጠነ የሰው ኃይል አዘጋጅቷል ወይንም ቀድሞ ከነበሩት ፎርዋርደሮች የተሻለ ቅልጥፍና ለመስጠት አዲስ ቴክኖሎጂ ወይንም አዲስ እይታና አሰራር ከውጭ ያጣርጥ አድርገው የኢትዮጵያን ሎጂስቲክ በዚህ መልኩ ኤክስፖርት ላይ ያለውን ችግር ለመቅረፍ ያለው ዝግጅት ምን ይመስላል የሚለው ትንሽ ቢብራራልን ብዬ ጠይቃለሁ። ተቋሙ እነዚህን ችግሮች ለመፍታት የተለያዩ ጥረቶችን እያደረገ መሆኑን ያነሳ ሲሆን የኮንቴነር እጥረት ችግርን ለመፍታት በዘርፉ ከሚሰሩ ሌሎች ተቋማት ጋር በቅንጅት እየሰራ እንደሚገኝና በቀጣይ 1 ወር ውስጥ እንደሚፈታም ሲነገር የባለሙያ ብቃት ችግርንም ለመፍታት የተለያዩ ስልጠናዎችን እየተሰጠ እንደሆነ ተገልጿል። ኢትዮጵያ ውስጥ ሎጂስቲክስ ሎንግ ሂስትሪ ቢኖረውም ኢን ተርምስ ኦፍ ኤፊሺየንሲ ገና ነን። ስለዚህ ወሰድናል ሜሪታይም 45 ቀን ልጆች ያሰልጥነዋል። ከስተም ክሊራንስ ሰልጥነዋል። ኢትዮጵያን ሺፒንግ ላይን አሰልጥናቸዋል። we assume they will start the work። ወደ 4 የሚሆኑ ሬጅስተሮች on the way ናቸው ያሉት። ኢምፖርት እያደረግን ነው። ያ ይፈታልናል ብለን እናስባለን። ሙሉ በሙሉ አሁን በኢትዮጵያ ውስጥ ወደ 4 የሚሆኑ የፍራይት ስቴሽኖች አሉን እንደ ኢትዮ ጅቡቲ ሬልዌይ ማለት ነውና በሁሉም የጭነት ጣቢያዎች ላይ የሚሰሩ ማሽነሪዎችን እያስገባን ነው። እንደገና ቆመው የነበሩ ማሽነሪዎችን እንዲሁ ጠግነን ወደ ስራ አስገብተናል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ጭነቶችን በፍጥነት ወደሚፈለግበት ቦታ ለማድረስ ከዚህ ቀደም በደህንነትና በአደጋ ችግር ምክንያት ሲጓዝ የነበረበትን በሰዓት 37 ኪሎ ሜትር ፍጥነት አሁን ችግሩን በመፍታት ወደ 47 ኪሎ ሜትር በሰዓት ያደረሰ ሲሆን በቀጣይ 1 ዓመት ተኩል ውስጥም ወደ 61 ለማድረስ እየሰራ እንደሚገኝ ተገልጿል። በቅርቡ ያገኘው የቀጥታ የኤሌክትሪክ መስመርም የአገልግሎቱን ጥራት በይበልጥ እንዲያሻሽል እንደሚያደርገው አስታውቋል። እንዶዴና በሞጆ ሳይቶች ላይ እነሱን እንዲሁም ደግሞ በላቡ ላይ ዴዲኬትድ የሆነ ላይን እንደሚሰጡን የጋራ ስምምነት ላይ ገብተናል። ያ በፓወር ኢሹ ምክንያት ጭነቱ አገልግሎት ወይም ደግሞ የትራንስፖርት አገልግሎቱን ቆይታ የሚፈጥሩበትን ችግሮች ለመፍታት እንችላለን ብለን ነው። እሱ ሌላ አቅም ይሆነናል ብለን ነው የምናስበው።